ለነገሩ የዚህኛው ይሻላል ማለቴም ምናልባት ወደፊት ወንዝ የሚፈልቅበትን አቅጣጫ ካስቀመጥን ድልድዩ ቢቀድም ምን ችግር የለው። አረ ግን ፓርላማዬ ሲያልቅ ጣፈጠ ማለት የዚህ የእናንተ ጉዳይ ነው። ያው የሥራ ጊዜያችሁን ያጠናቀቃችሁ ስትመጡ ስራ ጀመራችሁ። ለኢትዮጵያ የመጀመሪያው ሊባል የሚችለውን ፖለቲካል ሳታይር ለማስለመድ ተግተናል። ባለፈው ሰሞን የተካሄደው የቲክቶክ ገበያ አዋርድ ማለት ክሬቲቭ አዋርድ ውርደት ብርቅ አይደለም። አንድ አመት ያህል አንዳንዴ በተለያዩ ምክንያቶች ብንዝልም ያለማቋረጥ ዜናን ከፈገግታ ጋር ቀይጠን አቅርበናል። ቱማ የለበስኩት ልብስ ያወጣው ገንዘብ ብላ ስታወራ እኔ ደግሞ እንዴ እግዚአብሔር ያለበሰን ቆዳም ልብስ መባል ተጀመረ እንዴ አልኩቆ። ዜና በፈገግታችንን በዚህ ቻናል ማቅረብ አልቻለም። አትደንግጡ፣ ሌላ ቻናል ከፍተናል። ይህ ንግግሮ በእርሶ ድምፅ የተነገረ የመንግስቱ ኃይለማርያም ሐሳብ ነው። ቻናላችን ነጋሪ ሚዲያ ይሰኛል። አስተያየት በመስጠት ብርታት በመሆን ሐሳባችንን ለሌሎች በማካፈል አብራችሁን የነበራችሁ ቤተሰቦቻችን ነጋሪ ሚዲያን ተከተሉ። በምን ምክንያት ነው የተጣላችሁት ሲባሉ ሚስትየው ትነሳና ሲተኛ አፉን ከፍቶ የኔን ኦክሲጅን ጭምር ነው የሚሻማው። እንደገና ደግሞ ሲያንኮራፋ ብዙ ጊዜ ከሞትኩበት ቀስቅሶኛል። መልቲ ሚዲያ የእናንተ ነበር፣ በመልካም ቃላችሁ የተገነባ። ነጋሪ ሚዲያም የእናንተ ይሁን። ከአንገት በላይ ያለ የሰውነት ክፍል፣ የጸቡ ትክክለኛ መንስኤ ግን ከአንገት በታች ያለ የሰውነት ክፍል። አሁን የቀድሞ የቻይና ፕሬዝዳንት የነበሩት ማኦ ዜዶንግ The Little Red Book የምትባል ትንሽዬ መጽሐፍ ነበረቻቸው። የእሳቸውን በተለያየ ጊዜ የተናገሩትን ንግግር የያዘች መጽሐፍ ማለት ነው። እናማ የሀገሪቱ ዜጋ ሆነ እሷ መጽሐፍ ከማትኖርህ አንተ ባትኖር ይቀላል። ደረቅ ዜና ይሰለቻችሁ። ስለ ሀገራችን፣ ስለ አህጉራችን፣ ስለ ዓለማችን የሚባለውን በሳቅ ታጅባችሁ ተከታተሉ። ፈገግታችንን አይንሳን። ፈገግታችን ለብዙዎች ይጋባ። ነጋሪ ሚዲያ። ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ ነው? ከትምህርት ማስረጃው ጀምሮ በማደናገር ላይ ተመሰረተ። ጠቅላይ ሚኒስትር አብይ ሂደቱ እንዲፈጠን በማድረግ የወሰዳቸውን ነው የወሰዷቸው ማለት አልለመድኩምና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። ይሄንኑ ማለት ፈልጋለሁ። ያው ሞኝና ወረቀት ይባል ነበር ድሮ፣ ዘንድሮ ደግሞ ሞኝና ቪዲዮ ማለት ነው። ዜናዎች በፈገግታ አጅበን ነጋሪ ሚዲያ ላይ ያስቀምጠንላችኋል። ለእናንተ መልካም ነገር ለሚገባችሁ እዚህ ቪዲዮ ላይ በተያያዘው ሊንክ ተሳፍራችሁ ማረፊያችሁ ነጋሪ ሚዲያ ይሆናል። በዚያ የእናንተን ብስለት የሚመጥን ነገር ታገኛላችሁ። አጠፋ እንዴ! እስከዛሬ በነጋዴዎችና በገቢዎች ሰራተኞች መካከል የተደረጉ ድርድሮችን የተመለከተ ቪዲዮ እግዚአብሔር ከክምችት ክፍሉ ቢልክልን 5 ከግማሽ ኦስካር የሚያሸልም ፊልም ይወጣው ነበር። ለነገሩ እኔ ከዜናው በኋላ የቴሌቪዥን ጣቢያው ይሄንን ዜማና ይሄንን ምስል ያሳያል ብዬ ጠብቄ ነበረ። የሚገርመው ግን የቴሌቪዥን ጣቢያው ከዜናው ቀጥሎ የጋበዘው ዘፈን እንደው ሂጂ 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 ብረሪ ጩሂ ይለኛል የሚለውን የአቡነ ቻድነው ዘፈን ነበር። አሁኑኑ ሰብስክራይብ አድርጉ። ነጋሪ ሚዲያ። ፈገግታችንን አይንሳን። ፈገግታችን ለብዙዎች ይጋባ። እየሳቀን እንኑር። ነጋሪ ሚዲያ ላይ ነው።